ከገጠር መጥቼ እንግዲህ ዩቲዩብ ጀምሬያለሁ ማለት ነው። ቢገርማችሁ ዩቲዩብ ለመጀመር ሳስብ ዩቲዩብ የጀመረ ሰው እንኳን ስለ ዩቲዩብ ምንም መረጃ የለኝም። በቃ የሶሻል ሚዲያ ላይ ባገኘሁትና ዩቲዩብ ላይ ራሱ ባየሁት እንግዲህ ሶሻል ሚዲያ ለመጀመር ምን ያንሰኛል በሚል እጄ ላይ ባለችው ስልክ ብቻ ጀምሬያለሁኝ። እንግዲህ እናንተ ከጎኔ ከሆናችሁ መጨረሻውን አብረን የምናየው ይሆናል። ይሳካል አይሳካ የሚለው ምንም ጥርጥር የለኝም፣ አሳካዋለሁ። ምክንያቱም አንድ ሰው የሚፈልገውን ነገር አቅዶና ተዘጋጅቶ ከጀመረ ምንም ነገር ሊያግደው እንደማይችል አውቃለሁ። ማንኛውም ነገር ሆነን ለመናገር እንግዲህ የሚጀምረው መጀመሪያ ከሀሳብ ነው። ዩቲዩብ ማየት ከጀመርኩ ጀምሮ ለምን እኔስ አልሞክረውም የሚል ጊዜ ኤሪያ ምናምን ስመርጥ ቆይቻለሁ። እሱ ራሱ ሰበብ ነው። እንግዲህ ያው አንዳንድ ለምሳሌ ጥሩ ኢንተርኔት ሊያስፈልግ ይችላል ምናምን ነገር ግን ጥሩ ኢንተርኔት ቢያስፈልግም ጥሩ ስልክ ላያስፈልግ ይችላል። በእጄ ይዤ ነው እየቀረጽኩ ያለሁት ማለት ነው። እንግዲህ ጥሩ ስልክ መግዛትም አልጠበቅኩም ማለት ነው። እጄ ላይ ባለችው ትንሽዬ ስልክ በእጄ ይዤ ማለት ነው እንግዲህ በሞላሁት ካርድ ዩቲዩብን ጀምሬዋለሁኝ። ወደፊት በሂደት እንግዲህ ምን እንደገጠመኝ ምን ፈታኝ እንደሆነ አብረን የምናየው ይሆናል። እናንተ ላይክ እና ሰብስክራይብ ኮሜንት አድርጉኝ ማለት ነው። ወደፊት አብረን የምናየው ይሆናል። እንግዲህ ዩቲዩብ ለመጀመር ሳስብ እውነት ለመናገር በቂ መረጃው ራሱ አለኝ ማለት አልችልም። እንግዲህ ማንኛውም ነገር ሲጀምሩት ነው ቀድሞ 100% መረጃው ኑሮት የሚጀመር ነገር የለም። በሂደት የሚገጥሙ ፈተናዎች ምናምን ሊኖሩ ይችላሉ። እንግዲህ እሱን አብረን የምናየው ይሆናል ማለት ነው። እኔ እንግዲህ በድፍረት ጀምሬዋለሁኝ። የምፈልገው መረጃ እንግዲህ እድሜ ለሶሻል ሚዲያ አሁን የተለያዩ በተለይ እንደ ጄሚናይ ስቴፕ በስቴፕ ሁኔታዎችን የሚያሳዩ ነገሮች ተፈጥረዋል ማለት ነው። እነሱን በማመን እና እንግዲህ እናንተን በማመን ማለት ነው ከገጠር መጥቼ ነው ይሄን ዩቲዩብ የጀመርኩት። አንድና አንድ ዓላማ ዩቲዩብ መጀመር ስለነበር ጀምሬዋለሁኝ። ይሳካል አይሳካም የሚለውን እንግዲህ አሳካዋለሁ። ምክንያቱም አንድ ሰው ፍላጎቱ ይኑረው ለዛ ነገር ዋጋ ለመክፈል ዝግጁ ከሆነ የማይሳካበት መንገድ ይኖራል ብዬ አላስብም። እርግጠኛ ነኝ። እኔ ደግሞ አንድን ነገር ከፈለኩት እንግዲህ ስቀመጥም ስነሳም ለጀመርኩትና ላሰብኩት ነገር መረጃ ከማጣራትና መረጃ ከማፈላለግ ወደኋላ አልልም ማለት ነው። እንግዲህ እንዳየሁት ማለት ነው ሶሻል ሚዲያ እንግዲህ ፈለግንም አልፈለግንም አንድ ዋነኛ ሶሻል ሚዲያ ወይም ዩቲዩብ እንዲጀምር ካደረጉኝ ምክንያቶች አንዱ ፈለግንም አልፈለግንም ከሶሻል ሚዲያ መራቅ አንችልም። የህይወታችን አሁን ግማሽ አካል ነው። አይታችሁ ከሆነ ታክሲ ውስጥ ሆኑ ከጎናችን ሴት ይቀመጥ ወንድ ይቀመጥ እኮ ቼክ አናደርግም አይደል? አንዳንድ ጊዜ ምክንያቱም ሶሻል ሚዲያ ላይ ነን ስንወርድ ምናምን እና የህይወታችን አንዱ አካል ወይም በቃ ግማሽ ጊዜያችን የሚወስደው ሶሻል ሚዲያ ከሆነ ደግሞ የሰው ልጅ በሶሻል ሚዲያ ብዙ ህይወቱን ቀይሮ እያየሁ ስለሆነ እኔ ራሴን ለምን አልሞክረውም በማለት እንግዲህ ባለኝ ማቴሪያል ምቹ ቦታ ላይሆን ይችላል። እንደሌላው ትርፍ ስልክ ላፕቶፕ የስልክ ማስቀመጫ ትራይፓዶች ኤርፎኖች ምንም ነገር የለም። እጄ ላይ ባለው ስልክ ብቻ ነው የጀመርኩት። ይሄ ደግሞ እናንተ ከጎኔ ከሆናችሁ ማለት ነው በሂደት ምን እንደገጠመኝ ምን ማለት ስትረግል እንዳለው በሂደት ወደፊት ለእናንተ የምነግራችሁ ይሆናል። እኔ ደፍሬ ጀምሬዋለሁኝ። ወደፊት አብረን የምናየው ይሆናል። ላይክ አድርጉኝ፣ ሰብስክራይብ እንዲሁም ኮሜንት አድርጉኝ፣ አበረታቱኝ። ምን ማስተካከል እንዳለብኝ ደግሞ ብትነግሩኝ የበለጠ እንትን እለዋለሁ ማለት ነው። ስለዚህ ዩቲዩብ በቀጣይ ሌሎች ሶሻል ሚዲያዎች ላይም በእንትን ማለት በትኩረት ለመከታተል እሞክራለሁ። እንግዲህ ጀምሬዋለሁ ማለት ነው። ይሄ የምሰራው ሁለተኛ ቪዲዮዬ ነው። ሌሎች ሾርት ቪዲዮዎች ምናምን መጫን እንደሚችሉም በዚሁ በዩቲዩብ ላይ ተመልክቻለሁኝ። እሱንም እየሞከርኩት ነው ማለት ነው። ወደፊት እንግዲህ በዩቲዩብ ዲል አድርግ የሚል ስም ነው የሰጠሁት። እንግዲህ መነሻዬም ከተማ አይደለም እንዳያችሁት ከሆነ ማለት ነው። እንደነገርኳችሁ የገጠር ልጅ ነኝ። ዩቲዩብ ማየት የጀመርኩት ራሱ በትንሽ ዓመታት ነው። ዩቲዩብ ራሱ የገቢ ምንጭ ወይም የሰው ልጅ ከዩቲዩብ ገቢ እንደሚያገኝ ራሱ ሶሻል ሚዲያ ላይ ነው። እኔስ ለምን አልሞክረውም ብዬ እንግዲህ ሶሻል ሚዲያ ላይ ባገኘኋቸው መረጃዎች ስቴፕ በስቴፕ ሂጄ ቬሪፋይድ የሆነ ዩቲዩብ ከፍተሃል ብሎኛል ራሱ ዩቲዩብ ማለት ነው። እንግዲህ ጀምሬዋለሁኝ። ከአሁን በኋላ በቻልኩት መጠን እንግዲህ ለመኖርም ሰርቫይቭ ማድረግ የግድ መስራት አለብኝ። ጎን ለጎን እንግዲህ በጎን ለጎን ማለት እንኳን አልችልም ሙሉ በሙሉ እንግዲህ ትኩረቴን ሰጥቼ ዩቲዩብ ለመስራት ጀምሬያለሁኝ ማለት ነው። እንግዲህ እስኪ ምን ማስተካከል እንዳለብኝ እና እናንተ ደግሞ የሚያበረታታ ኮሜንት ብትሰጡኝ ለእኔ በጣም ይጠቅመኛል። ቴንኪው